ጤና ይስጥልኝ የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች እንደምን አላችሁ? ሰላምታችን በያላችሁበት ይድረስ። እነሆ አዳዲስና ወቅታዊ መረጃዎችን አዘጋጅተን ወደ እናንተ ማድረስ ጀምረናል። ከኢትዮኒውስ መረጃዎች ጋር አብራችሁ ልትቆዩ ግብዣችን ነው። በቅድሚያ አርዕስተ ዜናዎችን አስቀድማለሁ። በአማራ ክልል በዛሬው ዕለት የተቀሰቀሰው ከባድ ውጊያ ተከትሎ ከባህር ዳር ወደ ጎንደር ያለው መንገድ መዘጋቱ ተሰምቷል። የፋኖ ኃይሎች ከንጋት ጀምሮ በወረታ ከተማ በከፈቱት ውጊያ ድል መቀናጀታቸውን ያስታወቁ ሲሆን የብልጽግና አገዛዝ በከተማዋ በግፍ አስሯቸው የነበሩ በርካታ ወጣቶችን በፋኖ ኃይሎች ነፃ መውጣታቸው ተሰምቷል። በክልሉ የተለያዩ አካባቢዎች በአገዛዝ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ዛሬም ተባብሶ ቀጥሏል። በዝርዝር የምናየው ቀዳሚ ጉዳይ ነው። የቱርክ ፕሬዝዳንት ኤርዶዋን በሚቀጥለው ሳምንት በተባበሩት አረብ ኤሚሬት አድርገው ጉብኝታቸውን በአዲስ አበባ እንደሚያጠናቁ ተሰማ። አብይ አህመድ በራሱ ዜጎች ላይ የሚፈጽመውን ጭፍጨፋና የጦር ወንጀል መሳሪያ ማቅረብና መሸጥ የምትታወቀው ቱርክ መሪ አዲስ አበባ የሚገቡት ቀጣይ ማክሰኞ ነው ተብሏል። ታይብ ኤርዶዋን ወደ አዲስ አበባ የሚመጡት ዩናይትድ አረብ ኤሚሬትና አብይ አህመድ በሱዳን ጦርነት ውስጥ የፈጥኖ ደራሽ ኃይሉን ሲደግፉ፣ እሳቸው ግብጽና ሳውዲ አረቢያ ደግሞ በአልቡራን በኩል ተሰልፈው የሚያደርጉትን ውጊያ በተመለከተ ይመክራሉ ተብሏል። በዝርዝር ያለን በምዕራብ ኢትዮጵያ ክልል ጠርጫ ከተማ አንድ መምህር ራሱን በጋዝ ለማቃጠል ሲሞክር ፖሊስ እንዳተረፈው ተሰማ። ግለሰቡ 1 ሊትር ቤንዚን ከነጋዴ በመግዛት ሰውነቱ ላይ እንዳርከፈከፈም ታውቋል። በተለያዩ ሁኔታዎች ውስጥ የሚያልፉ ዜጎችን በተመለከተ ብዙዎች የሚናገሩ ቢሆንም የዚህ ግለሰብ ጉዳይ ግን አነጋጋሪ ሆኗል። ዝርዝሩን ሰሙታላችሁ። የእንግሊዙ ጠቅላይ ሚኒስትር አውሮፓ ለፍልሚያ ዝግጁ መሆን አለባት አሉ። ጠቅላይ ሚኒስትር ኪር ስታርመር አውሮፓ ህዝቦቿን፣ ሴቶቿንና የአኗኗር ዘይቤዎቿን ለማስጠበቅ ስትል ለፍልሚያ ዝግጁ መሆን አለባት ሲሉ ለዓለም መሪዎች ተናግረዋል። ኢራን የኒውክሌር ስምምነት ላይ ለመድረስ ሲባል ከአቋሟ ፈቀቅ ብላ ለመነጋገር ዝግጁ መሆኗ ተሰማም። ኢራን አሜሪካ የጣለችባትን ማዕቀብ ለማንሳት ፈቃደኛ ከሆነች ከአቋሟ ፈቀቅ ብላ የኒውክሌር ስምምነት ላይ የመድረስ ሀሳብን ለማጤን ዝግጁ መሆኗን አንድ የኢራን ሚኒስትር ለኢቢሲ ተናግረዋል። የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች እነዚህና ሌሎችን በዝርዝር ትሰማላችሁ። አብራችሁን ቆዩ። በአማራ ክልል በዛሬው ዕለት የተቀሰቀሰው ከባድ ውጊያ ተከትሎ ከባህር ዳር ወደ ጎንደር ያለው መንገድ መዘጋቱ ተሰማ። የፋኖ ኃይሎች ከንጋት ጀምሮ በወረታ ከተማ በከፈቱት ውጊያ ድል መቀናጀታቸውን ያስታወቁ ሲሆን የብልጽግና አገዛዝ በከተማዋ በግፍ አስሯቸው የነበሩ በርካታ ወጣቶችን በፋኖ ኃይሎች ነፃ መውጣታቸው ተሰምቷል። በክልሉ የተለያዩ አካባቢዎች በአገዛዝ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ዛሬ ተባብሶ ቀጥሏል። በዛሬው ዕለት የካቲት 8 2018 ዓ.ም የፋኖ ኃይሎች በጎንደር ቀጠና ወረታ ከተማ በአገዛዝ ጦር ላይ ከባድ ውጊያ መክፈታቸውን ነዋሪዎች ለኢትዮኒውስ አረጋግጠዋል። ከንጋቱ 11 ሰዓት ጀምሮ በከተማ ዙሪያ ይሰማ የነበረው የተኩስ ድምፅ እየቀረበ መጥቶ ረፋድ ጀምሮ ፋኖ ወረታ ከተማ ገብቷል ሲሉ አንድ የከተማዋ ነዋሪ ሁኔታውን ለኢትዮኒውስ ተናግረዋል። የፋኖ ኃይሎች በኩላቸው በዛሬው ዕለት ከንጋት ጀምሮ በ5 አቅጣጫ ወደ ወረታ ከተማ ገብተናል፣ በአገዛዙ ጦር ላይም ድል ተቀናጅተናል ሲሉ አስታውቀዋል። በዚህም በወረታ ከተማ ኮሌጅ ላይ ከተማ፣ ሆስፒታሉ ሰፈርና አሜሪካን ሰፈር አካባቢዎች የነበረው የአገዛዙ ጦር በፋኖ ኃይሎች ከፍተኛ ጉዳት አስተናግዷል ተብሏል። የፋኖ ኃይሎችም ወደ ከተማ ዘልቀው በመግባት የወረታ ከተማ አስተዳደር ጽሕፈት ቤትን፣ የፎገራ ወረዳ አስተዳደርን፣ ፖሊስ ጣቢያና ሌሎች የፋኖ ኃይሎችም ወደ ከተማ ዘልቀው መግባት የወረታ ከተማ አስተዳደር ጽሕፈት ቤትን፣ የፎገራ ወረዳ አስተዳደርን፣ ፖሊስ ጣቢያና ሌሎች የአገዛዙ ቢሮዎችን መቆጣጠራቸውን የታወቀው የብልጽግና አገዛዝ በወረታ ከተማ በግፍ አስሯቸው የነበሩ በርካታ ወጣቶችም በፋኖ ኃይሎች ነፃ መውጣታቸው ሰምቷል። ውጊያው በወረታ ከተማና አካባቢ በሚገኙ ጊዮርጊስ፣ እስላም መቃብር፣ ነጭ አፈር፣ ወርቅ ሜዳ፣ ኮሌጅና መሃል ከተማ መደረጉን የተናገሩት የኢትዮኒውስ የመረጃ ምንጮች በውጊያው የደረሰው ጉዳት አሃዛዊ መረጃ እየተጣራ ይገኛል ብለዋል። የፋኖ ኃይሎች በወረታ ከተማ የከፈቱት ከባድ ውጊያ ተከትሎ ከባህር ዳር ወደ ጎንደር እንዲሁም ከጎንደር ወደ ባህር ዳር የሚወስድ የትራንስፖርት እንቅስቃሴ ሙሉ ለሙሉ መቆሙን የተሰማው በወረታ ከተማ ያለውን ድባብ በተመለከተ የጠየቅናቸው አንድ የከተማዋ ነዋሪ ውጊያው ከንጋት ጀምሮ የቀጠለ በመሆኑ በከተማ ሁሉም እንቅስቃሴ መቆሙንና ነዋሪዎችን ከቤት እንዳልወጡ ተናግረዋል። በ5 አቅጣጫ በፋኖ ኃይሎች ከባድ ውጊያ የተከፈተበት የብልጽግና አገዛዝ ንጹሃን ላይ ጉዳት ያረሰ የድሮን ጥቃት ፈጸሙን የተናገሩት የመረጃ ምንጮች አሁንም በከተማ ያልተቋረጠ የድሮን ቅኝት እያደረገ ይገኛል ሲሉ አክለው ተናግረዋል። በተመሳሳይ በክልሉ ምዕራብ ወሎ ቀጠና የፋኖ ኃይሎች ከገነት የከተማ ወደ ሳይንስ ሲጓዝ በነበረ የአገዛዝ ጦር ሰሜን ምስራቅ እዝ 801ኛ ኮር ጦር ላይ በከፈቱት ድንገተኛ ጥቃት ከ20 በላይ ወታደሮች መጎዳታቸውን የፋኖ የመረጃ ምንጮች ለኢትዮኒውስ ተናግረዋል። በቀጠናው ቦረና ገነት አካባቢ በለጩማ የተባለ ስፍራ በተደረገ ውጊያ በርካታ የአገዛዝ ጦር አባላት መገደላቸው ሰምቷል። በጎጃም ቀጠና የፋኖ ኃይሎች በከፈቱት የደፈጣ ውጊያ በአገዛዝ ጦር ላይ ሰብአዊና ቁሳዊ ጉዳት ደርሷል ሲል የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ
እዝ አስታውቋል። በትላንትናው ዕለት በመራዊ ከተማ ካምፕ ባደረገው የአገዛዝ ጦርና በቀጠናው ከዳጊ ከተማ ወደ ናዳ ማርያም ሲጓዝ በነበረ ጦር ላይ የፋኖ ኃይሎች ድንገተኛ ጥቃት ፈጸማቸውን ነው አፋብን ቴዎድሮስ እዝ ያስታወቀው። በዚህም ከ25 በላይ የአገዛዝ ጦር አባላት የሞትና የአካል ጉዳት ደርሶባቸዋል ብሏን አፋብን። በዚህ ጎጃም ቀጠና ቋሪት፣ አነደድና አዋበል ወረዳ የአገዛዝ ጦር በተኮሳቸው ከባድ መሳሪያዎች አርሶ አደሮች መገደላቸውና ንብረት መውደሙን የኢትዮኒውስ የመረጃ ምንጮች ተናግረዋል። በትላንትናው ዕለት በምስራቅ ጎጃም ዞን አነደድ ወረዳ አዲሱ አቤው የተባለ የ17 ዓመት ታዳጊን ጨምሮ በአዋበልና ቋሪት ወይበኝ የተባለ አካባቢ አርሶ አደሮች በአገዛዝ ጦር መገደላቸውን ነው የመረጃ ምንጮቻችን የተናገሩት። በክልሉ በሸዋ ቀጠና በአገዛዙ ጦርና ፋኖ ኃይሎች መካከል በተደረገው ውጊያ ደግሞ የአገዛዙ ኮማንዶ ክፍለ ጦር ላይ ከፍተኛ ጉዳት ደርሶበታል ሲል የአማራ ፋኖ ብሔራዊ ንቅናቄ አሳምነው እዝ አስታውቋል። የካቲት 7 2018 ዓ.ም ከጠዋቱ 12 ሰዓት ጀምሮ በምንጃር ቀጠና አባዳሌ፣ ኢንጆራና አማኑኤል እንዲሁም መስቀለኛ በተባሉ አካባቢዎች ለሰዓታት በቀጠለው ውጊያ የአገዛዙ ኮማንዶ ክፍለ ጦር አባላት ተገድለዋል ሲል ነው አፋብን አሳምነው እዝ ያስታወቀው። የቱርኩ ፕሬዝዳንት ኤርዶዋን ከነገ ጀምሮ ተባበሩት አረብ ኤምሬትስ የሚጀምሩት ጉብኝታቸውን በአዲስ አበባ ያጠናቃሉ ተባለ። አብይ አህመድ በራሱ ዜጎች ላይ የሚፈጽማቸውን ጭፍጨፋና የጦር ወንጀሎች መሳሪያ በማቅረብ እንዳመሸጥ የምታወቀው ቱርክ መሪ አዲስ አበባ የሚገቡት በዋናነት ከጦርነትና ከቀጠናው ሁኔታ ጋር በተያያዘ ነው ተብሏል። የቱርክ ፕሬዝዳንት ረሴፕ ጣይብ ኤርዶዋን በሚቀጥለው ሳምንት ማለትም ነገ ሰኞ በተባበሩት አረብ ኤምሬትና በኢትዮጵያ ጉብኝት ለማድረግ ማቀዳቸውን የቱርክ ኮሚኒኬሽን ቢሮ ይፋ ያደርገው። ቢሮው እንደገለጸው ፕሬዝዳንት ኤርዶዋን በመጀመሪያው ሰኞ ወደ አቡዳቢ የሚያቀኑ ሲሆን በዛም ከሼክ መሐመድ ቢን ዛይድ አልናህያን ጋር ይገናኛሉ ተብሎ ይጠበቃል ብሏል። ውይይታቸው በቱርክና በተባበሩት አረብ ኤምሬት መካከል ያለውን ትብብር በማስፋት እንዲሁም በቀጠናውና ዓለም አቀፍ ክስተቶች ላይ እንደሚያተኩር ታውቋል። ፕሬዚዳንቱ ማክሰኞ ዕለት በአብይ አህመድ ግብዣ አዲስ አበባ እንደሚገቡ የተገለጸ ሲሆን በጉብኝታቸው ድርድራቸው ተጠናቆ ዝግጅት የሆኑ በርካታ ስምምነቶችና ሰነዶች ይፈረማሉ ተብሎ እንደሚጠበቅ የኮሚኒኬሽን ቢሮ ያወጣው መግለጫ ያሳያል። አብይ አህመድ የተለያዩ ዓለም ሀገራት መሪዎችና የውጭ ጉዳይ ሚኒስትሮች እንዲሁም ዲፕሎማቶችን በከፍተኛ ወጪ ድግሰው ማዘጋጀት የሚጠራቸው ሲሆን በአብዛኛው ግን ይህ የሚባል ውጤት ሲታይባቸው አይታይም። በአሁኑ ሰዓት ይህ እየተደረገ ያለው በጎረቤት ሱዳን ባለው ቀጣይነት ያለው ግጭት ምክንያት ቀጠናው ትኩረት በጨመረበት ወቅት ነው ይላል ዘገባው። በዚህ ወር መጀመሪያ ላይ የዩናይትድ ስቴትስ የቱርክ አምባሳደር ሰዳት ኦናል አንካራ ለሱዳን ሉዓላዊነትና ግዛታዊ አንድነት የምታደርገውን ድጋፍ በድጋሚ አረጋግጠዋል። አምባሳደሩ በዋሽንግተን ዲሲ በሚገኘው የዩናይትድ ስቴትስ የሰላም ኢንስቲትዩት የሱዳን ሰብአዊ ፈንድ ዝግጅት ላይ በተሳተፉበት ወቅት እንደተናገሩት ቱርክ የሱዳን መረጋጋት ለሰፊው ቀጠና በጽኑ አስፈላጊ ነው ብላ ታምናለች ብለዋል። ጦርነቱን ለማስቆም ውይይትና ዲፕሎማሲ ተመራጭ መንገዶች መሆናቸውን አጽንኦት ሰጥተዋል የተባሉት አምባሳደር ግጭቱን ለመፍታት ለሚደረጉ ቀጠናዊና ዓለም አቀፋዊ ጥረቶች አንካራ የምታደርገው ድጋፍ በድጋሚ ገልጸዋል የተባለ ሲሆን ለእነዚህ መሳይ ስራዎች ደግሞ የአገሪቱ ፕሬዚዳንት በተለይም በዋናነት የአፍሪካ ቀንድ እያተራመሰች በምትገኘው ዩናይትድ አረብ ኤምሬት፣ ዱባይና ለእሷ ተባባሪ በሆኑት አዲስ አበባ ይገኛሉ ተብሏል። በተጨማሪም ጉብኝቱን የሚያደርጉት ከኢትዮጵያ ከሱዳን ድንበር አቅራቢያ በሚገኘው በቤኒሻንጉል ጉሙዝ ክልል ለሱዳን ፈጥኖ ደራሽ ኃይል ተዋጊዎችና የስልጠና ካምፕ እያዘጋጀች ነው የሚል ሮይተርስ የምርመራ ዘገባ ከወጣ ከጥቂት ቀናት በኋላ ነው። ዲፕሎማሲያዊ ሄድና የደህንነት እንዲሁም የመንግስት ምንጮች እንዲሁም የሳተላይት ምስሎች መጥቀስ የወጣው ይህ ዘገባ ካምፑ ለፈጥኖ ደራሽ ኃይሉ አዳዲስ ምልምሎችን ሊያቀርብ እንደሚችል በግልጽ አሳይቷል። የኢትዮጵያ ባለስልጣናት እስካሁን ድረስ ለቀረበባቸው ክስ ይፋዊ ምላሽ አልሰጡም። አሁን ላይ ሳውዲ አረቢያ፣ ግብጽና ቱርኪ አልቡራንን የሱዳን ጦር መንግስትና በግልጽ የሚደግፍ ሲሆን አብይና የኤምሬትስ ንጉሶች ደግሞ ፈጥኖ ደራሽ ኃይሉን እየደገፉ ሲሆን ፕሬዚዳንት ጣይብ ኤርዶዋን በዱባይና በአዲስ አበባ በሚያደርጓቸው ቆይታቸው በዚህ ጉዳዮች ላይ በጎንዮሽም ቢሆን መምከራቸው አይቀርም ተብሏል። በዋናነት ፕሬዚዳንቱ በቀጠናዊ ጉዳዮች ላይ ይመክራሉ ሲባል ዋነኛው የኢትዮጵያ የሱዳንና የሶማሊያ ጉዳይ መሆኑ ይታወቃል። ሶማሊያን በዋናነት የምትደግፈው ቱርክ በአሁኑ ሰዓት ደግሞ በሱዳን ውስጥ ያላት ሚና እያሰፋች ስትመጣ ከሷ በተቃራኒ እየተሰለፉ ያሉት አረብ ኤምሬትና የኢትዮጵያ አገዛዝ ደግሞ በአንድም ይሁን በሌላ መንገድ የጦር መሳሪያ የሚሸምቱት ከቱርክ እንደሆነ ይሰማል። በምዕራብ ኢትዮጵያ ክልል ተርጫ ከተማ አንድ መምህር ራሱን በጋዝ ለማቃጠል ሲሞክር ፖሊስ እንዳተረፈው መነገሩ አነጋጋሪ ሆኗል። ግለሰቡ 1 ሊትር ቤንዚን ከነጋዴው መግዛት ሰውነቱ ላይ እንዳርከፈከፈም ታውቋል። በምዕራብ ኢትዮጵያ ክልል የተርጫ ከተማ ፖሊስ ሰውነቱ ላይ ነዳጅ በማርከፍከፍ ራሱን ያቃጠለ መምህር በነዋሪዎች ጥቆማ አድርሶ ማትረፉን ይፋ አድርጓል። የግል ትምህርት ቤት መምህር ነው የተባለው ግለሰብ ሕክምና ላይ እንደሚገኝ የከተማው ፖሊስ ገልጿል። የዳውሮ ዞን ማዕከል የሆነችው የተርጫ ከተማ ፖሊስ ዛሬ እሁድ የካቲት 8 2018 ዓ.ም
ባወጣው መግለጫ እንዳስታወቀው ግለሰቡ ራሱን ለማጥፋት የሞከረው አርብ ዕለት ረፋድ 4 ሰዓት ገደማ ነው። ግለሰቡ 1 ሊትር ቤንዚን ከነጋዴው የመግዛት ሰውነቱ ላይ እንዳርከፈከፈ የፖሊስ መግለጫ ያስረዳል። ቀጥሎም በኪሱ ይዞት የነበረውን ክብሪት በመጫር በለበሰው ልብስ ላይ በመለኮስ ሰውነቱን በእሳት ማያያዙን የታርጫ ከተማ ፖሊስ ጽሕፈት ቤት መረጃ ያሳያል። ይህንን የተመለከቱ የአካባቢው ነዋሪዎች የድረሱልን ጥሪ ማሰማታቸውን የጠቀሰው መግለጫው በስፍራው ስራ ላይ የነበሩ የትራፊክ ፖሊስ አባላት መድረሳቸው ተነግሯል። የከተማው ፖሊስ ከአካባቢው ሰዎች ጋር በመተባበር በግለሰቡ ሰውነት ላይ የነበረውን እሳት በማጥፋት በፍጥነት ተርጫ ጠቅላላ ሆስፒታል ማስገባት የሕክምና እርዳታ እንዲያገኝ ተደርጓል ብሏል። የግለሰቡ ሕይወት እንደተረፈና በአሁኑ ሰዓትም ሕክምና ላይ እንደሚገኝ አክሏል። በሰባተኛ ቀን አድቬንቲስት ትምህርት ቤት መምህር የሆነው ግለሰብ ራሱን ለማቃጠል የሞከረው ከግል ሕይወቱና ተያያዥ በሆኑ ጉዳዮች ምክንያት እንደሆነ መናገሩ ተሰምቷል። በክልሉ የመንግስት ሰራተኞች ጨምሮ በአብዛኛው መምህራን በደሞዝ እጥረት፣ በኑሮ ውድነትና በሰዓቱ ደሞዛቸው ባለመክፈላቸው ምክንያት ከፍተኛ የኑሮ ምሬት ውስጥ ገብተው ነበር። ፖሊስ ግን ግለሰቡ የመንግስት ተቀጣሪ እንዳልሆነ በመጥቀስ ምንም አይነት ከመንግስት መዋቅር ጋር የሚያገናኝ ነገር እንደሌለና በየትኛውም የመንግስት መዋቅር የደረሰበት የመልካም አሰራር በደል የለም በማለት አረጋግጫለሁ ብሏል። መምህሩ የመልካም አሰራር በደል እንደደረሰበት ማስመሰል ማህበራዊ ሚዲያ ላይ የሚያሰራጨው መረጃ ከእውነት የራቀ ውሸት ነው ሲልም አስተባብሏል። በእርግጥ ፖሊስ እንደሚለው ከሆነ ከመንግስት ጋር ወይም በመንግስት ተቀጥሮ የሚሰሩ ብቻ ናቸው ወይ የመልካም አሰራር በደል የሚደርስባቸው የሚለው ግን አነጋጋሪ ነው። የኢትዮጵያ ዜጎች ራሳቸውን እስከ ማጥፋት ከመድረስ ባለፈ ባህር አቋርጠው አሳ እየበላቸውና እየሞቱ እንዲሁም እየተተኮሰባቸው ወደ ተለያዩ ሀገራት ስደትን የሚመርጡት የመንግስት የኢኮኖሚና የኑሮ ሁኔታን የሚደጉሙበት ስርዓት ባለመፍጠሩ እንደሆነ ብዙዎች ያምናሉ። የእንግሊዙ ጠቅላይ ሚኒስትር አውሮፓ ለፍልሚያ ዝግጁ መሆን አለባት አሉ። ጠቅላይ ሚኒስትር ኪር ስታርመር አውሮፓ ህዝቦቿንና ሴቶቿ እንዲሁም የአኗኗር ዘይቤዋን ለማስቀጠል ስትል ለፍልሚያ ዝግጁ መሆን አለባት ሲሉ ለዓለም መሪዎች ተናግረዋል። ቅዳሜ ዕለት በሙኒክ የደህንነት ኮንፈረንስ ላይ ንግግር ያደረጉት ስታርመር በዩናይትድ ኪንግደምና በአውሮፓ ህብረት መካከል ጥልቅ ግንኙነትና ትብብር እንዲኖር ጥሪ አቅርበዋል። ጠቅላይ ሚኒስትሩ አውሮፓ በራሷ ሀገር መቆም እንዳለባት ያሳሰቡ ሲሆን ዩናይትድ ኪንግደም ከሩሲያ የሚነሳ ስጋት ለመቀልበስ የሚደረገው ጥረት ለማጠናከር ሲባል ከፍተኛ አቅም ያለው የባህር ኃይሏን በአርክቲክና ከፍተኛ ሰሜን እንደምታሰማራም ገልጸዋል። ስታርመር በንግግራቸው የጠቀሱት ከፍተኛ ሰሜን ወይም ሃይ ኖርዝ የዓለም ሰሜናዊ ጫፍ ለመግለጽ የሚውል መጠሪያ ሲሆን ስፍራውም የአርክቲክ ክበብና በአቅራቢያ ያሉ አካባቢዎችን ያካትታል። በቀጠናው የተጋረጠውን የሩሲያ ስጋት ለመመከት በሚደረገው ጥረት ውስጥ አሜሪካ፣ ካናዳና ሌሎች የኔቶ አጋሮች እንደሚሳተፉ አስረድተዋል። በዩክሬን እየተደረገ ያለው ጦርነት ለመቋጨት ወደፊት ስምምነት ከተፈጸመ በኋላ ሩሲያ የጦር ኃይሏን መልሳ በፍጥነት እንደምታጠናክር ጠቅላይ ሚኒስትሩ ገልጸዋል። ለዚህም ሲባል አውሮፓ ጥቃትን ለመግታት እንዲሁም ካስፈለገም ለመዋጋት ዝግጁ መሆን እንዳለባት ተናግረዋል። ጠንካራው ኃይላችን መገንባት አለብን፣ ምክንያቱም የዚህ ዘመን መገበያ ወይም ወታደራዊ ኃይል ነው ሲሉ የአውሮፓ መሪዎችን አሳስበዋል። ከዚህ ቀደም የአሜሪካ ፕሬዝዳንት ዶናልድ ትራምፕ አውሮፓውያን ሀገራት በኔቶ መመሪያ አንቀጽ 5 መሰረት ጥቃት የሚደርስበትን አጋር ሀገር ለመከላከል የገቡትን ቃል ያከበሩ እንደሆነ ጠይቀው ነበር። ከኔቶ መሰረታዊ መርሆች አንዱ የሆነው አንቀጽ 5 በአንድ ወይም ከዛ በላይ በሆኑ የህብረቱ አባላት የሚከፈት ጥቃት በሁሉም ላይ የተፈጸመ አድርጎ የሚወስድ አድርጎ ደንጓል። የፕሬዝዳንት ትራምፕ ጥርጣሬን አዘል ጥያቄ ለማድረግ የሞከሩት ጠቅላይ ሚኒስትሩ የዩናይትድ ኪንግደም ለአንቀጽ 5 ያላት ቁርጠኝነት እንደምን ጊዜውም ሁሉ ጠንካራ ነው ማለት ተናግረዋል ማለት ቢቢሲ ዘግቧል። ኢራን የኒውክሌር ስምምነት ላይ ለመድረስ ሲባል ከአቋሟ ፈቀቅ ብላ ለመነጋገር ዝግጁ ነች ተባለ። ኢራን አሜሪካ የጣለችባት ማዕቀብ ለማንሳት ፈቃደኛ ከሆነች ከአቋሟ ፈቀቅ ብላ የኒውክሌር ስምምነት ላይ የመድረስ ሀሳብ ለማጤን ዝግጁ መሆኗን አንድ የኢራን ሚኒስትር ተናግረዋል። የአሜሪካ ባለስልጣናት ቴህራን እና ዋሽንግተን የሚያደርጉትን ድርድር ለመጓተት ተጠያቂዋ ኢራን እንጂ አሜሪካ እንዳልሆነች በተደጋጋሚ በአጽንኦት ተናግረዋል። የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ ቅዳሜ ዕለት ባደረጉት ንግግር ፕሬዚዳንት ዶናልድ ትራምፕ ስምምነት ላይ መድረሱን እንደሚመርጡ ገልጸዋል። ይሁን እንጂ ከኢራን ጋር መስማማት ለመፈጸም እጅግ አስቸጋሪ ነገር እንደሆነ በማንሳት ወቅሰዋል። ቴህራን ውስጥ ከቢቢሲ ጋር ቃለ መጠይቅ ያደረጉት የኢራን ምክትል የውጭ ጉዳይ ሚኒስትር ማጅድ ታንክራቫንጂ ግን ኳሱ አሜሪካ ሜዳ ላይ ነው ብለዋል። ይህ ስምምነት መፈጸም እንደሚፈልጉ የማረጋገጥ ኃላፊነት እንደሚጥልባቸውም ተናግረዋል። ግን ከሆኑ ወደ ስምምነት የሚያርሰውን መንገድ እንደሚወስድ እርግጠኛ ነኝ ሲሉ አክለዋል። በቀጠና ያላቸው ወታደራዊ ኃይል እያጠናከሩ ያሉት ትራምፕ የኢራን የኒውክሌር ፕሮግራም ለመግታት የሚያስችል ስምምነት ላይ የማይደረስ ከሆነ ቴህራን ላይ ጥቃት ሰነዝራሉ ብለዋል። ትራምፕ በተደጋጋሚ ቢገልጹም ኢራን ግን ለስምምነት ዝግጁ ነኝ፣ አሜሪካም ቅን መሆን አለባት፣ ማዕቀቦቿንም ለማቆም መዘጋጀት አለባት ብለዋል። አሜሪካና ኢራን ከሳምንት በፊት በባህረ ሰላጤው ሀገር ኦማን ውስጥ ቀጥተኛ ያልሆነ ንግግር አድርገዋል። ንግግሩ ከሞላ ጎደል በአዎንታዊ አቅጣጫ እየተጓዘ ነው፣ ለመደምደም ግን ገና ነው ብለዋል። በዚህ ድርድር ቴህራን አቋሟን እንደምታስተካክል ማረጋገጫ ለመስጠት ስትል 60% የበለጸገውን ዩራኒየም ጥራት ለመቀነስ ሀሳቧን ማቅረቧን ሚኒስትሩ ጨምሮ
ተናግረዋል። የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች መረጃዎቻችን እነዚህ ነበሩ። መልካም ጊዜ እመኛለሁ።